بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم إن شاء الله بالله سبحانه وتعالى فقاد እንዴት አንድ ተማሪ ሬጂስተር ከተደረገ ከተመዘገበ በኋላ በሚላክለት ከአድሚኑ በሚላክለት ሎጊን እና ኢሜል ማለት ነው በመጠቀም እንዴት ወደ ኮርሱን በመምረጥ እንዴት ቀጥታ ወደ ላይቭ ክላስ በመግባት ኦንላይን ቅራአቱን መከታተል ይችላል የሚለውን ነው ምናየው ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ማለት ነው። አሁን ቀጥታ እዚህ ላይ ከምታዩቸው ከተለያዩ አፖች ኢህሳን ቁርአን የምትለዋን ኦሬዲ ከፕሌይ ስቶር ወይም ከአፕ ስቶር ኢንስቶል ያደረግነውን አፕ በኢህሳን ቁርአን የምትለዋን ሎጎ በመጫን ባይ ዲፎልት ወደዚህ እንገባለን ማለት ነው። አሁን እንበልና ሎጊን ያደረገው ተማሪ ኢንቲሳር ኑሩ የምትባል አንድ ተማሪ ያለች ብለን ይሄ የምናገኘው ከላይኛው በኩል በስተግራ በኩል ካለው ሜኑ ማለት ነው። አሰላሙ አለይኩም ከምትሏ በስተግራ በኩል ያለችዋን ሜኑ ባር እሷን ነው የምንጫናት። ልክ እሷን ክሊክ ስናደርገው ነው ይሄንን ሳይድ ባር ላይ ያሉ ሊስቶችን ወይም አይተሞችን የሚያሳየን ማለት ነው። እና መልሰን እሷኑ ስንነካት ይመለሳል ማለት ወደ ዋናው ፔጅ ማለት ነው። እና አሁን ከሎጊን ብንጀምር አንድ ሰው ሎጊን ማድረግ ቢፈልግ ሎግ አውት አድርገን ከአዲስ እንየው፣ ከዛ እንመልሰው፣ ከዛ ሎጊን። ይሄ እንግዲህ የመጀመሪያው ነው። አንድ ሰው ሎጊን ማድረግ አለበት ማለት ነው። ሎጊን ሲያደርግ መጀመሪያ ኢሜል መጠቀም አለበት። ከዛ ፓስዋርዱን ተጠቅሞ ነው ሎጊን ሊያደርግ የሚችለው። ስለዚህ ኢሜሉ ምንድነው ካለን ኢሜሉን አሁን እኛ ላይ እንደ እንትኑ እንዲመቸን ከየት እንውሰድ? ከዚህ እንውሰድ። ኦሬዲ ያዘጋጀሁት አለ ሎጊን። አሁን ከዚህ እንደምታዩት ኢሜል አለው፣ ፓስዋርድ አለው። እኔ ኦሬዲ ኮፒ ፔስት አድርጌ ያስቀመጥኩት ኢሜል እና የፓስዋርድ ኮድ አለ። ኮፒ እናድርግና ወደዚህ እንግባ። አሁን ወደ አፑ እንግባ። ከዛ ኢሜሉን ኮፒ አድርጌቻለሁ፣ እዚህ ጋር መጣና ፔስት አደርጋለሁ። ለእናንተ ኦሬዲ ይላክላችኋል ኢሜላችሁና ፓስዋርዳችሁ ማለት ነው። እኔ እዚህ ጋር ኦሬዲ አሁን ካስቀመጥኩት ፋይል ላይ ልውሰድ ፓስዋርዱ ነው። ከዛ ይሄን ወስዳለሁ፣ ከዛ ኮፒ አደርጋለሁ፣ ከዛ ፔስት አደርጋለሁ ማለት ነው። እዚህ ላይ መጥቼ ፓስዋርድ ላይ ፔስት አደርጋለሁ። ከዛ ሎጊን የሎጊን በተኑ አሁን ኢኔብል ይሆናል። ኦሬዲ ክሊክ ማድረግ እችላለሁ። አሁን ክሊክ ላድርገው፣ ትክክል ከሆነ ይገባልኛል። ከዛ አሰላሙ አለይኩም ብሎ ገባልኝ ማለት ነው። ኦሬዲ አሁን ቅድም በነገርኳችሁ መሰረት ከላይ ያሉትን ከላይ በስተግራ በኩል ያለውን እቺ ሜኑ ባሯን አሰላሙ አለይኩም ከሚለው ጎን ያለው ስጫናት ኢንቲሳር ኑሩ የሚለው ፕሮፋይል ኦሬዲ መጣልኝ ማለት ነው። ስለዚህ በዚህ ዩዘር ኔም ነው ማለት ነው እኔ ሎጊን አድርጌ የገባሁት። ስለዚህ ይሄ የማን አካውንት ነው? የኢንቲሳር ኑሩ አካውንት ነው ማለት ነው። ስለዚህ ክላሶችን እኔ ያሉኝ ክላሶች ማወቅ እችላለሁ ማለት ነው። እሱንም እዚህ ጋር ክላስ የምትለዋ ማለት ነው ከሆም ዳሽቦርድ ከሚለው ስር ያለችዋን ክላስ ብቻናት ኢንቲሳር ኑሩ ኦሬዲ ልትማር የተዘጋጀችውን ኮርሶች ሊስት አውት ያደርጋል እዚህ እንደምታዩት ማለት ነው። እና በዚህ መልኩ አሁን ለምሳሌ ኢህሳን ቁርአን ኦሪንቴሽን የሚለው ክላስ ወይም ይሄ ኮርስ ፍሪ ነው ማለት ነው። ኢህሳን ዊዝ ዘ ቹድ የሚለው 1000 ብር ነው ዋጋው። ፕራይሶችን ሁሉ ያሳያቸዋል፣ መቼ ኮርስ ክሬት እንደተደረገ፣ የኮርሱ የሚሰጥበት አወር ታይም ምን ያህል ቆይታ እንዳለው፣ እነዚህን ሁሉ እዚህ ጋር ማየት እንችላለን ማለት ነው። እና ወደ ሆሙ ስንመለስ እዚህ ጋር በስተግራ በኩል ካለው ሆሟን እንጫናታለን። እዚህ ላይ ነው እንግዲህ አሁን ትልቁ ጨዋታ። አንድ ሰው ሎጊን ካደረገ በኋላ ቀጥታ የሚማረውን ክላስ ገብቶ መምረጥ ይችላል። ለምሳሌ አሁን የኔ ክላስ እንበል እዚህ ኒውስት ክላስ ስር ኢህሳን ቁርአን ኦሪንቴሽን የሚለው ከሆነ የኔ ክላስ እሷን ኮርስ ዝም ብዬ ክሊክ አደርጋታለሁ። እዚህ ላይ ማየው ነገር ምንድነው? ከላይ ኢህሳን ቁርአን አለ፣ የኮርሱ ስም አለ፣ ቪዲዮ ኦሬዲ አፕሎድ የተደረገ አለ። ስለዚህ ኮርስ ማብራሪያ የምንሰጥበት ቪዲዮ ነው አፕሎድ የተደረገ ነው ማለት ነው። ከዛ ስክሮል ዳውን በማድረግ ወደ ታች ወረድ እንልና ኡስታዝ አብዱናስር የሚለው እናያለን። ይሄ ማለት ይሄንን ኮርስ ክሬት ያደረገው ኡስታዝ አብዱናስር ነው ማለት ነው። አሁን እዚህ ላይ ከታች ወረድ ስንል የምናየው ምንድነው? ጎቱ ለርኒንግ ፔጅ የሚል አለ። ቀጥታ ወደሱ መሄድ ነው ከኛ የሚጠበቀው። እዚህ ጋር ፈርዘር ኢንፎርሜሽኖችን ማየት ይችላል። ለምሳሌ አሁን 4 ስቱደንት አለ እንደምታዩት ከታች ማለት ነው። ዱሬሽን ታይሙ አለ፣ የኮርሱ የሚቆይበት ታይም አለ፣ መቼ ነው ፐብሊሽ የተደረገው፣ ይሄ ኮርስ መቼ ነው ክሬት የተደረገው፣ በ2 ጁን 2025 ምናምን። ግን ወደዚህ ሁሉ መግባት ሳያስፈልግ ቀጥታ እኔ መማር ከፈለጉ ጎቱ ለርኒንግ ፔጅ የምትሆን ታች ያለችዋን በብሉ በተን የምናያትን በተን እንጫናታለን። ልክ እሷን ስንጫናት የተዘጋጀ ኮርስ እናያለን። አሁን ምሳሌ ኦሪንቴሽን ኢንክሉድ ይላል፣ ፈርስት ክላስ አለ። እሷንን ቀጥታ ስጫናት ከታች የዙም አይከን ያመጣልኛል። እሷንም ቀጥታ እጫናታለሁ ማለት ነው። ከዛ እዚህ ጋር ከላይ የሚያሳይ ኢንፎርሜሽኖች አሉ።
ታይፑ አለ። በዙም ነው ኦንላይን ክላስ የሚከታተለው። ፐብሊሽ ዴታው አለ፣ ስታርት ዴታው አለ፣ ዱሬሽን ታይሙ አለ። እነዚህ ሁሉ ኢንፎርሜሽኖች ከላይ እናያለን። እኛ ግን አሁን ቀጥታ በተቀመጠልን ታይም መሰረት ከሆነ ቀጥታ መማር የምንፈልገው በታች በስተግራ በኩል ያለችዋን ጆይን የምትባለዋን በተን ብቻ ነው ከኛ በኩል መጫን የሚጠበቅብን። ልክ እሷን ስንጫናት ወዴት ነው የሚወስደን? ወደ ዙም፣ ወደ ላይቭ ዙም ነው የሚወስደን። ከዛ ኡስታዛችን እዛ እየጠበቀን ነው፣ እኛም ገብተን መማር እንችላለን ማለት ነው። አሁን እየተዘጋጀ ነው። ከዛ ምንድነው የምናደርገው? እንጠብቃለን። ኦልሬዲ ከዛ ላይቭ ላይ ገባን ማለት ነው። አሁን ኡስታዙን ከዛ ገብቶ ይጠብቀናል። እኛም ከዚህ ቁጭ ብለን ልክ ጆይን የሚለውን ከነካም በኋላ ኡስታዙ ገብቶ እስከሚያስተምረን ድረስ እንከታተላለን ማለት ነው። እና በዚህ መልኩ ይመስላል አንድ ሰው ቀጥታ ሌላ ነገር ማየት ሳይጠበቅበት ወደ ቂራአቱ ገብቶ መማር የሚችለው ማለት ነው። ኢንሻአላህ ለዛሬ በዚህ እናበቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።